ሰው ጥያቄ ለሴዶ ነው። አንዴ ዝም ይበሏ እባካችሁ። ለሴዶ ነው። አንድ የመጀመሪያው ጥያቄ ሀሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ ባፍንጫ ታውራ። እስቲ ወደ ራቅ አድርገውና ልስማ። ባፍንጫ ታውራ። ግራውንድ ቴክኒክ ላይ እንዴት ነው? ወደ ጥልቁ ሄደህ ባፍንጫ እያወራ ስለሆነ እየሰማው አይደለም። ስለዚህ ባፍ አውራ። ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው? I have experience አለኝ አለኝ። ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳልስ ነገርኩህ እኮ በአፍንጫ ነው የምታወራ ብዬ ነበር አንተም። እሺ ጥያቄ ለማ ስትልኝ ያለ ነው ለሱ። እሺ በመጀመሪያ እድል ስለሰጠኝ አመሰግናለሁ። ይሄ ምርጥና ወጣቱ የሚኮራበትን ፕሮግራም ስላዘጋጃችሁ እናመሰግናለን። ጥያቄ ለጆኒ ነው። ዛሬ በዶሮ እንቁላል ነው ወይስ በሰጎን ነው የምትመታው? እና አዘጋጅ ወለ እበለዋለሁ። እንቁላሉ እበለዋለሁ። አይ ክትፎ አይደለም ጁስ እበለዋለሁ። እና የመጣው እንቁላል እበለዋለሁ። እሺ እንዳታባክ ነው። እኔ ሴዶ ላይ ምግብ ዌስት ማድረግ አልፈልግም። ምግብ ምንም አይነት አይደለም። ምግብ ወንበር ራሱ ወረወርበት የሚበላ ይመስለኛል። ስለዚህ ሴዶ ላይ ምንም አይነት ነገር ዌስት አናረግም። እንዳያሳስብሽ ብራዘር። ከተዘጋይ ግን በቀሉ እንዳያሳስብሽ እንዳያሳስብሽ። we don't care የመጀመሪያ ጥያቄ ለጆኒ ነው። በስንት ራውንድ የምትጨርሰው ይመስልሃል ሴዶ? ከመጀመሪያው ራውንድ አልፈም ፋይት ከፋይቱ ብዙዎቻችሁ ፋይቱ በስንተኛው ራውንድ ታለማለ? የራውንዱ ርዝመት ነው ብዙዎቻችሁ ኢንትረስት አላችሁ። እኔ ግን ፎከስ እንድታረጉ የምትፈልጉት ብዙ ታለማለ የሚፈጠረው ዳሜጅ ነው። አረ የዶሮ እርባታ እያሰብኩበት ስታወራ የዶሮ እርባታን እያሰብኩበት አይደለም። ስታወራ የዶሮ እርባታን እያሰብኩበት ይሰበራል እያሰብክበት። እኔ ደግሞ ቃል ልግባለህ። ኦኬ ኦኬ አንተን ውስጥ ያለው ማለት ነው ውስጥ ያለው ገለባ አውጥቼ ለዶሮዎች ነው የምቀልባቸው። ይሄንን አስብበት። ወደ ጥያቄ እንሂድ። እሺ ይዙ ቀጣይ ለሱ ትሰጥልኛለህ። ከዛ ኮፍያ ያላረገው ለሶስቱ ትሰጥልኝና እንትን ላለ ይሄው እሱ አለ እዚህ ያለ አንድ ኮፍያ ያረገው ልጅ አለ። እሺ ዮኒ አለ። ከዛ መጨረሻ በመጀመሪያ ደረጃ እድል ተሰጥቶኝ ጥያቄ ለመጠየቅ ወደዚህ ስለደረስኩ በጣም አመሰግናለሁ። ሶ አይ ጋት አ ኩዌስችን ፎር ቦዝ ኦፍ ዩ እና ያው ጆኒ ፎሎ ባክ መልሶልኛል በቲክቶክ በኢንተርቪው ምናምን ነው የምታወቀው። ባይዞይና ለጆኒ አንዴ ለጆኒ በኢንተርቪው መንገድ ላይ ያው ኢንተርቪው ስትሬንጀርስ እየጠየቅን ማን ነው ጆኒ ነው ወይስ ሴዶ ነው የሚያሸንፈው ምናምን ብለን የብዙ ሰዎች ቀልብ ስበናልና ያው በነፃ ማስታወቂያ ሰርተናል ነው ብላ አባቴ እና like question is for both of you like I just want to know የሁለታችሁም ኪሎ ማወቅ ፈልጋለሁ። I know ይሄ ጥያቄ ትንሽ ሊሆን ይችላል I know ግን ኪሎአችሁም በኪሎአችሁ መመዘን ፈልጋለሁና question ለሴዶና እኔ በጣም አከብራለሁ ለጆኒም በጣም አከብራለሁ just ኪሎአችሁ ንገሩና like እንቁላሉ የት እንዳለ ምናምን ብናውቅ ደስ ይለናል። This is my question. እሺ ዮኒ እሺ ችግር የለው ዮኒ ልጅ ባድ እየቀዳህ ነው ወይስ ጥያቄ አለ? እሺ ዮኒ እሺ በመጀመሪያ በጣም ነው ምኮራባችሁ ወንድሞቼ። በጣም ኤክሳይትድ ነን ለማየት። በጣም ደስ የሚል ነገር ነው። ያልተለመደ ያልታየ ነገር ነውና በጣም ደስተኛ እና ሁላችሁም እዚህ ጋር ፋይተሮች እደባደባለሁ ብሎ ሪንግ ውስጥ መግባት ማሰብ ሌላ ነገር ይጠይቃል እና ሁላችሁም በጣም የወንድ ሜንታሊቲ ነው ያላችሁ። ሴቶቹም እንደዛ ናችሁና በጣም ነው መኮራባችሁ፣ በጣም ነው ማከብራችሁ። ዌል ከቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብዬ አላስብም። የመጀመሪያው እኔ ሆናለሁ ብዬ አስባለሁ። ግን እሱ የሚሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ። እኔ ያሸነፈው ጋር መሰልጠን እፈልጋለሁ። ስታሸንፉ ፍቃደኛ ከሆናችሁ እንድታስተምሩኝ እፈልጋለሁ። ሴዶ ካሸነፍክ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጄ እማራለሁ። እሱም ብቻ ፍቃድ እፈልጋለሁ። ቴንክ ዩ ሶ ማች
እሺ ኢዙ ማይክ አንድ ማይክ የመጨረሻ ጥያቄ ማይክ አንድ የመጨረሻ ጥያቄ ቆይ አንድ እሺ ቅድም እድል ስለሰጠን ብዬ እሺ ሴዶ ለጆኒ ቴክዳውኖች ምን ያክል ተዘጋጅታል? እሱም ማወቅ ፈልጋለሁ። ምክንያቱም አንዴ ወደ ግራውንድ ከወሰደ ሞስት ላይክሊ የማለቅ ቻንሱ የሚሆነው በእሱ ብልጫ ነው እና ምን ያክል ዝግጁ ነህ? ጆኒም ለሴዶ ላኪ ፓንቾች ምን ያክል ዝግጁ ነህ ብዬ መጠየቅ ፈልጋለሁ። አመሰግናለሁ። እዚህ ስጥልኝ አንድ ከዛ እሱ ጋር ኮፍያ ያረጋው ጋር ስጠውና ከዛ መጨረሻ እሱ ጋር ትሰጥልኛል። ሁሉም አይደርስማ። እሺ ይሄው እሱ ነው በቃ ቆጥረናል። እሺ በመጀመሪያ ስፖርተኛን አደንቃለሁ። ስፖርት ደስ ይላል። ጆኒ የምጠይቀው ጆኒን ነው። ቢያንስ ለሞራሉ ስትል አንድ ራውንድ አሳልፈው ቢያንስ ይሄ ነው። እኔ ይሄን ነው የምለው። ጆኒ ይችላል፣ በርቱ። ይሄን ነው የምለው። አመሰግናለሁ። እሺ ቴንክ ዩ። አስተያየትና እንትን ኧረ ተው ጥያቄ ነው የተባለው። እሺ ጥያቄ ለሱ ስጥልኝ። እሺ በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። እኔ ለመጀመሪያ ጊዜ ቦክስንም ያየሁት በጆኒና በንቃተ ህሊና ነው እና በጣም በቃ እነሱን በጣም አደንቃቸዋለሁ። በተለይ ጆኒ ሻራውት ዩ እና የኔ ጥያቄ ምንድነው አካል ጉዳተኞች በዚህ ቦክሱ ላይ ይሄን ነገር በጣም እኔ ወድጄው ምናምን ብሰለጥ ነው የተለያዩ ነገሮችን ስልጠናውን ቢኖረኝ ብዬ አስባለሁና ምንም ኢንፎርሜሽኑ ስለሌለኝ ሁላችሁም ይሄን ነገር ታሳቢ አድርጋችሁበት ማለት ነው ላይክ አካል ጉዳተኞች ይሄን ነገሮች ላይ መሰልጠን ይችላሉ የሚለውን ማወቅ ስለፈለኩ ነው ከይቅርታ ጋር ማለት ነው። እና ጌቾ ረጅም ዓመት እድሜና ጤና ይስጥህ። በጣም በቃ ከሁሉም እዚህ ጋር ትልቁን አስተዋጽኦ የምትወስደው አንተ ነህ። ረጅም እድሜና ጤና ይስጥህ። ቴንክ ዩ። ይህን ጥያቄ ግን አስባችሁበት አሹና ጌች እንድትመልሱልኝ ነው የምፈልገው። እሺ ቴንክ ዩ ስለሰጣችሁኝ እድሉ። ጆኒ ጓደኞችንም ሲመታ ምናምን አይቼ አውቃለሁ፣ ሰው ሲመታ። ሴዶ ግን ብዙ ጊዜ እንሰት ይመታል፣ ፖል ምናምን ይመታል እና ሰውም ሲመታ ይቻለሁ እና የተመቱ ሰዎች ወይ ምስክርነት ቢሰጡ ይረዳሃል ወይ እስከዛሬ የመታኸው? እና እንደዛ ነው። ጥያቄ ጠይቁ ባካችሁ። ጥያቄ ነው የፈለግነው እኛ። ጥያቄ ለሁለቱ ፐርሰናል ኦፒኒየን ታው ጥያቄ ጠይቃችሁ ጥያቄ ነበር። በቃ አመሰግናለሁ። እሺ ለሙአዝ ስጥልኝ። ለሙአዝ አንተ በልና ሙአዝ ጋር ትወስድልኛል። እሺ እኔ አንድ ምነው ነገር አለ። የመጀመሪያው ዙር ላይ በደንብ ይፈሳፈሱ። በቃ ጆኒን አከብራለሁ መሬት ላይ በደንብ ፋይት እንደምታረግ ምናምን፣ ግን የመጀመሪያው ዙር ላይ በስትራይኪንግ ጥሩ ፖይንት ካገኘ በቃ ላንተ ያለ ክብር በጣም ከፍ ይላል ማለት ነው ከዚህ በላይ እና በደንብ በቃ የመጀመሪያውን ዙር ሁለታችሁም መሬት ላይ ሳይሆን እንትን በቃ በደንብ ስትራይክ አብዙና እንደዛ አድርጉ። እሺ ይኸውላችሁ ለሙአዝ ስጥልኝ። ለሙአዝ እኛ የምንፈልገው ይኸውላችሁ አሁን ጥያቄ ነው። ሙአዝ የመጨረሻ ጥያቄ ጠይቅልን። ጥያቄ ፐርሰናል ኦፒኒየን እና አስተያየት እንዲያርግ ነገር አትበሉ። የመጨረሻ ጥያቄ። እሺ አመሰግናለሁ ሁለታችሁም ፍቃደኛ ሆናችሁ ስለመጣችሁም እና ይሄን ስለምታዘጋጁ ማለት ነው። ጥያቄ ሁለታችሁም እንድትመልሱ ፈልገው ጠንካራ ጎናቸው ምንድነው ብላችሁ ታስባላችሁ? የሴዶ ጠንካራ ጎን ምንድነው? የጆኒ ጠንካራ ጎን ምንድነው? ሁለተኛ ባለፈው ከአንድ ዙር አያልፍም ብለህ ቻሌንጅ ሰጥተህ ነበረ። አሁን ከአንድ ዙር ካለፈ ምን ታደርጋለህ? ጆኒ ላንተ ነው ጥያቄው። አመሰግናለሁ። ከዚህ በኋላ አይ ዶንት ቲንክ ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩን እድል አይኖረውም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር you don't know me at all አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት
ናይስ አብዛኛው ሚክስር ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስር ማርሻል አርት አሁንም እኮ ይሄ ልጅ አይመጥነኝም። ግን እኔ መንገዶችን አሳይቻለሁ። ሃው ቱ ሚክስር ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬነር ነው። አሁን አስተማሪ ነው ያለው ነገር የለም። እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተባለና ማለት ነገር አይደለም። ሚክስር ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስር ማርሻል አርት ምን ታውቃለህ? ስለ ሚክስር ማርሻል አርት የምታውቀው ነገር አለ? እሺ ኤምኤም ትላለህ። ዋሽ ነው ባት እዚህ ጋር አበሻ በቀሉ በቀሉ ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ እሺ አሁን ቅዋ በቅዬ በቀሉ ላይ ስንጨፍር በቀሉ 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 ቀንሽ ደረሰ በቀሉ ላይ እንጨፍራ ላይ እንጨፍር እስቲ ጨፍሪ አለኝ ላይ ጨፍሪ እዛ ጋር ትጨፍራላችሁ እዛ ጋር ትጨፍራላችሁ እዛ ጋር እንጨፍራለን እስቲ በቀሉ መጨፍር ይሻልሻል ላይ ጨፍሪ ጆኒ የሴዶ ጠንካራ ጎን ምንድነው ብለህ ታስባለህ? ሪል የሆነ ኦፒኒየንህን። ያለበትን ቦታ በደንብ አድርጎ አገናዝቧል። ሊፈጠር የሚችለውን ችግር በደንብ ሪላይዝ አድርጎ እዚህ ለኔ ላሉኝ ቴክኒኮች ፕሪፔር የሚያደርገው ምንም አይነት ኦርጋናይዜሽን ለሌለ ስለሚያውቅ ውጭ ሀገር መሄዱ አትሊስት በሱ ራሱ ባይሆን አጠገቡ ያሉ ሰዎች አሪፍ ምክር ይሰጡታል። because he knows ምን ያህል ችግር እንዳለ he knows ሊያስቆመኝ እንደማይችል በፈለኩት መንገድ በፈለኩት ሰዓት ጨርሷለሁ። በሁለታችን መሃል ያለውን ጋፕ በሶስት ወር የሚዘጋ ጋፕ አይደለም። ከዚህ በፊት አሳይቻችኋለሁ፣ ደግሜ ማሳያችኋለሁ። this የማርሻል አርት እውቀት ኢትዮጵያ ውስጥ እየተስፋፋ በመጣ ቁጥር ሁላችሁም የምትረዱት ነገር ይሆናል። የማርሻል አርት ኤክስፒሪየንስ ያላቸው ሰዎች ኦልሬዲ ያውቁታል ምን ሀፕን እንደሚያደርግ። only the people ይሄ ነገር አዲስ የሆነባቸው ሰዎች ናቸው እየተቸገሩ ያሉት። እሱንም ቀኑ ሲደርስ በደንብ አድርጌ ያሳያችኋለሁ። እሺ ሴዶ የጆኒ ጠንካራ ጎን ምንድነው ብለህ ታስባለህ? ወሬ ያበዛል፣ ጎረኛ ነው። እኔ እንደውም ፖለቲከኛ ቢሆን አሪፍ ነው ነው የምለው። ስለዚህ ወሬው ነው ጠንካራ ጎን። አዎ እንትን ፖለቲከኛ ሳይሆን እንትን ይሄ ሞቲቬሽናል ስፒከር የለም እንደዛ አይነት ሰው ቢሆን ያው ፖለቲከኛ ያው በእውቀት ስለሚመራ ሞቲቬሽናል ስፒከር ዝም ብሎ ያለ እውቀት ስለሚያወራ ሞቲቬሽናል ስፒከር ቢሆን እኔ የሱ ጠንካራ ጎን እሱ ነው ነው የምለው። ፕላስ ደግሞ እሱ የኔ ጠንካራ ጎን ሲያወራ ለኔ ብሎ ውጪ ሄደ ይላል። ለኔ ብሎ ስማ እኔ ለማርሻል አርት ብዬ ነው እዚህ ቲክቶክ ስከፍት ከመጀመሪያ ጀምሮ ማለት ነው። የምታውቁ ከሆነ ዩቲዩብ ምናምን የምትጠቀሙ ካላችሁ አብዛኛችሁ እዚህ ያላችሁ ቲክቶከር ትመስላላችሁ። እና ዩቲዩብ ገብተ ከ10 ዓመት በፊት የተለቀቀ ቪዲዮ አለ ሴዶ ለዓለም ሲያስተምር ማለት ነው። ለዓለም ማርሻል አርት ሲያስተምር ማለት ነው። ገብተህ እየው የምታውቁ ከሆነ ማለት ነው። ገብተህ እየው ያ ማለት ምን ማለት ነው? ሴዶ ለኢትዮጵያ ማርሻል አርት አይደለም ለዓለም ማርሻል አርት ነው የተፈጠረው ማለት ነው። ለማነቃቃት ለማነሳሳት እዚህ አይደለም ይኸውላችሁ እዚህ ኢትዮጵያ ውስጥ ያለው አይደለም። ዩሮፕና አሜሪካ ብትሄድ ሴዶ he is a fighter he is a martial artist ብሎ ሁሉም ያውቃል ማለት ነው። ሁሉም ማለት ሁሉም ታይላንድ ስንሄድ ከኛ ጋር የተነሳው ፎቶ ብዛቱ፣ ቱርክ ስንሄድ፣ ካናዳ ስንሄድ፣ አሜሪካ ስንሄድ፣ ዱባይ ስንሄድ አጨናነቁን። ኢቭን ዩኤፍሲ ፋይተሮች እነ ሐምዛ ቸማያ በቃ ሰርፕራይዝ ነው የሆነው እኔን አይቶ ማለት ነው። ያና አለው እንትናችሁ ያና አለው ባህራችሁ ማለት ነው። ስለዚህ ይሄ ነው የኔ መልእክት። እሺ ጆኒ መጨረሻ መልእክት አለኝ ስላልከኝ most of you guys ሲጀምር አንድ ይውላችሁ እስቲ ሞቅ ያለ ጭብጨባ for ETFC እና ስዌት ቦክስ። ታሪክ እየተሰራ ነው። behind the scenes ፕላን እየተደረገ ያሉትን ነገሮች ብታውቁ ደግሞ በጣም ትደመማላችሁ። ይሄ ስፖርት በማዘጋጀት ብቻ ሳይሆን የአማቸር ሊግ almost in every part of the country የፋይቲንግ እና የግራፕሊንግ ካልቸር እንዲስፋፋ every single day ስራ እየተሰራ ነው ከኢትዮጵያ ኢንተግሬት ማርሻል አርት ጋር በመተባበር and secondly እንዲህ ወደ ቀልብ ስትመለስ ደስ ይላል። ለምን ሀሳብ ስለሆነ ለኢትዮጵያ ማርሻል አርት ኢቲኤፍሲ የከፈተው ነገር እድል ከፍተኛ ነው። በቃ ይሄንን ህዝቡ ማወቅ አለበት ማለት ነው። ኢቲኤፍሲ ጌጅ ስዌት ቦክስ አሹን እናንተ ሞራል እንድሰጡልኝ ይፈልጋለሁ ማለት ነው።
ይሄ ትልቅ እድል ስለሆነ ማለት ትልቅ ያም ብቻ አይደለም። ኢቲኤፍሲ ማለት አሁን እቺን በቀሉ በማይክሮ ሰከንድ ጸጥ ካረኳት በኋላ እና ሐምዛ ቸማያ እና አሌክስ ፔሬራ ከኔ ጋር ፋይት ለማድረግ ይመጣሉ። ለምን? ኢቲኤፍሲ ዓለም አቀፍ እውቅና ስላገኘ ማለት ነው። ስለዚህ ሞራል ለኢቲኤፍሲ። በ21 ፋይታችን ይካሄዳል። አንድ እንደምትመለከቱት ለናንተ ሸብረቅ ያለ መርቸንዳይዝ ከጎፈሬ ጋር በመተባበርና ቲና ማርት ጋር አዘጋጅተንላችኋል። ይህን ቲሸርት በምትገዙ ሰዓት ቲሸርት ብቻ ሳይሆን ከ500 ሺህ ብር እስከ አይፎን 17 ፕሮ ማክስ ቪአይፒ ቲኬት እና ለ100 ሰዎች አሪፍ ነው። ቢዝነስ ጀምረሻል እኮ ከጀዘብክበት ቢዝነስ ጀመርከው ሞመንት በቃ እንደዚህ ጭንቅላት ስለሆነ ያው ጸባይ ካላሳመርክ ነው። አየህ ተጋባባ። ቢዝነስ ጀምረሻል አንበሳ፣ ቢዝነስ ጀምረሻል። አገኝሻለሁ ሴት እኔ እንደዚህ ጋር በቃ ለዛ ነው አየህ እውቀቱ ከፉሪ ፈሰሰልህ ወደ ጋርመንት። የፉሪ ልጅ እንደዚህ ነው። ይሄን ሞመንት አስታውስ። የፉሪ ልጅ ማለት ይሄ ነው። ይሄ ሞመንት አስታውስ። የፉሪ ልጅ ማለት ይሄ ነው። እውቀትን አስተማርኩ። እዚህ ጋር እንደምትመለከቱት ቢዝነስ ሲወጣ ታያላችሁ በላይ አስተማርኩ ማለት ነው። አይ ፕሮሚስ ዩ ጋይስ ብር እንዴት እንደምታገኝ አስተማርኩ። ለምን አልነግርህም? እኔም አንተ ላይ ብዙ ሸቀየብሃለሁ እኔም ብዙ ሸቀየብሃለሁ እኮ አርፈዛ እኮ ሱቅ ብሸጥ ነበር የሚያዋጣ። የፋይት ዓለም ውስጥ ገብተህ የምታደርገው ነገር ጠፋ። እኔ ነው የአዲስ አበባ ልጅ ምናምን አይደለም የምትለው። የአዲስ አበባ ልጅ የትም ወለድ አያገባኝም። እኔ የትም ተወለድ ፍራንኩን ያዝ ነው። ገብቶሃል አይደል? ገንዘብ መያዝ ነው። የትም ተወለድ ገንዘብ ያዝ ነው። የከተማ ልጅ ነኝ የገጠር ልጅ ነው ሁኬር ማን ይጨነቃል? በልጠህ ተገኝ ነው። በልጠህ ተገኝ። እሺ በልጠህ ተገኝ። ምን እያልከኝ ነው? ሰይዶ ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጌያለሁ። አክቹሊ ቀድሜ ሰይዶ ነው ኮል አውት ያደረኩት። ንቃተ ሚስት እንዳደረባብ ፈርተህ ነው እንዴ? እና ኔጌቲቭ ካም ኦን ፈርተህ ነው እንዴ? ሚስት እንዳደረባብ ፈርተህ የሸሸ ሌላ አዘጋጅልህ ማርሻል አርት ያነቃቃ ነው። እኛ እንዳያሳስብህ ከጆኒ ከተረፍክ እኔ ቀጣይ ላይ ገፋለሁ። አንተን ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ ቢ ሬዲ ፎር ሚ ቱ። እሺ አብረን በልተን ከዳኛ አይደል? ከልብ አድርገን እናመሰግናለን። አብረን በልተን ከዳኛ ንቃተ። እሺ አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ያረፉት አንድ ላይ ነው። አሁን ሴዶ አብረው ነው የሚሄዱት። አያገባኝም እኔ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። በመጀመሪያም ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ እንድትመጡ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስሰብር፣ ፖልስ እንሰስ ደበድብ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ እኔ ተጨንቄ ማላቅም። የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ለዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን
በቀሉ እኔና ሴዶ አንድ ነገር ነው ብዙዎቻችሁ ማታውቁ ከሆነ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳይን በቀሉ እስቲ አንዴ እንጨፍር ነይ ተወጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍሪያ ተነሽ ጨፍሪ እንጂ ጨፍር አጉር ሰው እጄን እፈልገዋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን አፈራችሁ። ከሱ ጋር አንድ ሀገር ብቻ ሼር ይላሉ። ሴዶቻችሁ እንቅልፍ ያጣችሁ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። አብ ዌቲንግ ፎር ዲስ አንተ ብዙ ዓመታት አሳያችኋለሁ። ዛሬ ስንት ዓመት አስከበርኩ አድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ቋንጣ አረጋለሁ። ልንገርህ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ የሚለውን ስም አቶል በቀሉ ይሄ የሶስት ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው። ሴዶ ማርሻል አርት በኔ ምክንያት ነው። እስቲ ቆይ ይሄንን ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናግሬያለሁ መጀመሪያ እዚህ ውስጥ ማለት ነው። ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ብዙ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰው ያያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠሩ። ኪንግ ሲረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ እስኪ yes አበሻ you should know this ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care I'm a fighter ቲክቶከር ይሄን ነው። ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን ይሄን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትጠይቂ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶን ነው የሚያቶ ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገናኝ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ፣ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው።
ይዶለው ሚያቶላ አታቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ እሺ አሳየን። ጆኒ በዳይፐር እያወራ ስማ፣ እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን የምፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት ይሁን አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አያመት ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ እችላለሁ ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ተከለከለ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብራለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄንን ነው ሀበሻ በኔ ቢዝነስ ነው። እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔ እምቢ ብል ወላሂ ማንም ይሄን ፋይት አያይም። የነሱን ፋይት this is my word ያ ነው። ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ኢሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት።